የህወሓትና የህዝባዊ ግንባር ሻዕቢያ ግንኙነት ክፍል 1 ህወሓትና ሻዕቢያ ጽምዶ በሚል ስያሜ የትግል አጋር ሆነናል እያሉ ነው። እነዚህ ሁለት ድርጅቶች ለዓመታት አንድ ላይ የነበሩ ቢሆንም ታሪካቸው የሚያሳየው ግን የትግል አጋር ነበሩ ሊባል በሚያስችል ደረጃ አይደለም። ለመሆኑ ሁለቱ ድርጅቶች አጋር መሆን ይችላሉ? ታሪካቸውስ ምን ያሳያል? ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ በዛሬው ጥንቅራችን የህወሓት የቀድሞ ታጋይ የነበሩና እዚሁ የሁለቱ ድርጅቶች ታሪክ ላይ ሰፋ ያለ ጥናት ያደረጉ ምሁር የህወሓትና የህዝባዊ ግንባር ሻዕቢያ ግንኙነት በሚል ርዕስ ያካፈሉንን ጽሑፍ ለእናንተ በሚያመች መልኩ ይዘንላችሁ ቀርበናል። በዚህ ክፍል እውነት ሻዕቢያና ህወሓት በታሪካዊ ግንኙነታቸው ወቅት የአጋር መልክ ነበራቸው ወይስ አንደኛው ሌላኛውን ይጫን ነበር? አንደኛው ተላላኪ የሚመስል ገጽታ ነበር የሚሉ ሀሳብ ሰጪዎችስ ትክክል ናቸው? እነዚህና መሰል ጥያቄዎችን ጥርት አድርጎ ሊመልስልን የሚችል ፕሮግራም በመሆኑ በትዕግስት እንድትከታተሉን እንጋብዛለን። ጸሐፊው በመግቢያቸው የተጠቀሙት የህወሓት አባት ተደርገው የሚታዩትን የአቦይ ስብሃት ነጋን ንግግር በማስቀደም ነው። ንግግሩ እንዲህ ይላል። ሻዕቢያዎች አላገዙንም ብንል ክደን ነው የሚሆነው። ኢህአፓ ከመነሻው ባንዴ የሚቆረጥሙን መሰላቸው፣ መቱን መታናቸው። ኢድህም እንዲሁ ሊውጠን መጣ፣ በኋላ ተደመሰሰ። ሌሎቹም እንዲሁ ናቸው። ሻዕቢያዎች ግን ሊመቱን አልቃጣቸውም ብቻ ሳይሆን በአንጻሩ አግዘውናል። መጀመሪያም እኮ ብልጦች ነው የነበሩት፣ በኋላ ነው ሞኝ የሆኑት። አቦይ ስብሃት ነጋ በ42ኛው ዓመት የህወሓት የልደት በዓል ላይ የካቲት 2009 ዓ.ም የተናገሩትና በትግራይ ቴሌቪዥን የተላለፈ ነው። ጸሐፊው የህዝባዊ ግንባር ሻዕቢያ ፋና ወጊነት በሚል ርዕስ ያቀረቡት ጽሑፍ እንዲህ ይላል። የህወሓት ታጋዮች በ1967 ዓ.ም ለትግል ደደቢት ከመውረዳቸው አስቀድሞ በጀብሃም ይሁን በሻዕቢያ እየተመራ በኤርትራ የበረሃ ትግል 13 ዓመታትን አስቆጥሮ መቆየቱ እውነት ነው ይላሉ። ስለዚህ ምንም እንኳን ያኔ በትግራይ ውስጥ ለትግል የተመቻቸ ሁኔታ ቢኖርም ህወሓት የትጥቅ ትግል ለመጀመር ያስቻሉት የራሱ የፖለቲካ ፕሮግራሞች የነበሩት መሆኑን አለ ሊባል አይገባም። ትግሉ እንዴት ይጀመር በሚለው ግን በአቅራቢያው ከነበረው የኤርትራ የትጥቅ ትግል በላይ አብነት የሆነውና በጊዜው በበለጠ ያነሳሳው ነገር አለ ቢባል ውሸት ከመሆን አይዘልም ይላሉ ጸሐፊው። ይህ በወቅቱ የነበሩና እስካሁን በትግል መስመርም ያሉትን ሆነ በተለያየ ምክንያት ከትግሉ የተሰናበቱ ውጭ ሀገር የሚኖሩ ሰዎች በሚገባ ያምኑበታል። ለምሳሌ የህወሓት ጠንሳሽና መጀመሪያ ደደቢት በረሃ ከወረዱ ታጋዮች አንዱ የሆነው ዶክተር አረጋዊ በርሄ ስለ ትግሉ አጀማመር የሚሉትን ማንጥቀስ ይቻላል። ትግሉ በደመ ነፍስ ቱግ ብሎ የፈነዳ ወይም የጥቂት አኩራፊ ልሂቃን ድርጊት አልነበረም። ይልቅ ስር የሰደዱ ነባራዊና ሰብአዊ ምክንያቶች የነበሩት ነው ብለዋል። ይህ እንዳለ ሆኖ ግን ትግል ለመጀመር ምሳሌ የሚሆናቸው በርካታ ተሞክሮ ማንበባቸውን አይክዱም። ለምሳሌ ዶክተር አረጋዊ ወጣት የትግል ጀማሪዎቹ በአልጄሪያ፣ ቻይና፣ ኩባ፣ ጊኒቢሳው እና ቪየትናም ስለተካሄደው አብዮት በሀገር ውስጥ ከነበረው ሁኔታ ጸረ አብዮቱን ኃይል እንዴት እንደሚያስወግዱት በማገናዘብ በታላቅ ስሜት አንብበዋል። የቀድሞ የኢትዮጵያ መከላከያ ሰራዊት ኤታማዦር ሹም ሌተናል ጄኔራል ጻድቃን ገብረትንሳኤ በአንድ ወቅት ከሻዕቢያ ምን የተማራችሁት ነገር አለ ተብለው ሲጠየቁ እንዲህ ብለዋል። እንደ ቪየትናም፣ አልጄሪያ፣ ቻይና ከመሳሰሉት አብዮቶች ብዙ ትምህርት ለመቅሰም አንብበናል። እንደዚህ የሩቅ አገራት ተሞክሮ እንኳን እየወሰድን በብዙ ነገሮች ከሚመሳሰለን የኤርትራ ትግል ለምን ትምህርት አንወስድም ሲሉ መልሰውለታል። በ1966 ዓ.ም የተማሪዎች ንቅናቄ ተሳታፊ ነበረ። በኋላ ላይ ወደ ትግል ሄዶ ትንሽ እንደቆየ በተፈጠረው አለመግባባት በህይወቱ የሞት ጥላ ስላጠላበት ትግሉን ትቶ ለመሄድ የተገደደውና አሁን ነዋሪነቱን ካናዳ ያደረገው አፈወርቂ የኤርትራ ትግል ባይጀመር እና ባይኖር ኖሮ በትግራይ ትግል አንጀምርም ነበር ብሎ ያለ ምንም ጥርጥር ይደመድማል። ስለዚህ አፈወርቂ እንዳለው የኤርትራ ትግል ባይጀመር የትግራይ በጭራሽ አይጀመርም ነበር ባይባልም የኤርትራ ትግል ለህወሓት መፈጠርና በጊዜው ትግል ለመጀመር አርአያና አጋዥ መሆኑ ልካድ አይችልም። የኤርትራ ታጋይ ድርጅቶችም ቢሆኑ የጊዜ ጉዳይ ካልሆነ በስተቀር የትግራይ ህዝብ ይደርስበት ከነበረው አንገፍጋፊ ጭቆና በመነሳት ትግል እንደሚጀምርና
ድል እንደሚያደርግ እናም ከተጠቀሙበት ለኤርትራ ተጨማሪ ድል መቀላጠፍ ቁልፍ ሚና እንደሚኖረው ተገንዝበው በየዘፈኖቻቸው ሳይቀር ትግራይን ያነሳሱ እንደነበር ታሪክ ዘግቦታል። ጸሐፊው ቀጥለው የመደጋገፍ ሁኔታ በሚል ርዕስ ያቀረቡት ጽሑፍ እንደዚህ ይላል። በመጀመሪያዎቹ የህወሓት ምስረታ ቀናት መስራች ታጋዮቹ ወደ ደደቢት በረሃ በወረዱ ጊዜ ገሚሱ ማለትም እነ ስዬ አብርሃና የመሳሰሉት አንጋፋ ታጋዮችን ያካተተ አንድ ቡድን ትጥቅና ተሞክሮ ለመሰነቅ ወደ ኤርትራ ወይንም ወደ ሻዕቢያ መጓዙ በብዙ የታሪክ መጽሐፍ ተቀምጧል ይላሉ። በእርግጥ በደርግ በኩል የትግራይ ህዝብ ሆይ ወያኔ ልጆችህ ለአረቡ ቅጥረኛ ሻዕቢያ ጀብሃና አልዋሂዳ በመሳሪያ እየለወጡ ነው የሚል ሰፊ ቅስቀሳ ያደርግ ነበር። እንዲህ አይነቱ የደርግ ቅስቀሳ በህብረተሰቡ ዘንድ ከፍተኛ ጥርጣሬ ያነገሰ ስለነበር ለህወሓት ከባድ የቤት ስራ ሆኖበት እንደነበረ ታጋዮች ይናገራሉ። የደርግን ፕሮፓጋንዳ ለማሸፍ አንዳንድ ኤርትራ ሄደው የነበሩ እውቅና ጀግና ታጋዮች ቶሎ ወደ ትግራይ በመመለስ በነፃ መሬታቸው ላይ ተንቀሳቅሰው በህዝቡ ዘንድ ለመሳሪያ ያልተሸጡ መሆናቸውን እንዲታዩ የተደረገበት ሁኔታ ነበረ። ቅስቀሳውን ከማምከን ጎን ለጎን አሁንም እስከ 1973 ዓ.ም ድረስ በየጊዜው በርካታ የወያኔ ታጋዮች ኤርትራ ሄደው መሰልጠናቸውን እንዳላቋረጡ ደግሞ ታጋዮች ያስታውሳሉ። በወቅቱ ወደ ኤርትራ ይላኩ የነበሩ ታጋዮች ለስልጠና ብቻ ሳይሆን ታጋዮቹም በሻዕቢያ ወታደራዊ ስልጠና ከወሰዱ በኋላም መሳሪያም ተቀብለው እንዲመለሱና ህወሓት የነበረው የትጥቅ እጥረት ለማቃለልም ጭምር እንደሆነ በስፋት ይነገርለት ነበረ። ቀንቷቸው ትጥቅ ይዘው የሚመጡም ነበሩ። አብዛኞቹ ግን ባዶ እጃቸውን ይመለሱ እንደነበርና የሻዕቢያ ክፋትና ንፉግነት ህወሓት ከተረዳው በላይ ጥልቀት እንደነበረው የህወሓት ታጋዮች በምሬት ያስታውሱታል። ለምሳሌ በጉባኤዎቻቸው ተወካይ በመላላክ የትግል አጋርነታቸውን ይገላለጹ እንደነበር ግልጽ ነው። ከመጀመሪያም ጉባኤ ጀምሮ እስከሚጣሉ ድረስ የሻዕቢያ ተወካይ በህወሓት ጉባኤ ቀርቶ አያውቅም። ከዚህ አልፎ ወታደራዊ መተጋገዝ ነበራቸው። ለምሳሌ ደርግ በ1974 ሻዕቢያን ከናካቴው ለመደምሰስ በከፈተው መጠነ ሰፊ የቀይ ኮከብ ዘመቻ ሻዕቢያን የወጠረ ጊዜ 2 ወይም 3 የሚሆኑ የህወሓት ጦር ብርጌዶች ሳህል ምሽግ ውስጥ ከሻዕቢያ ታጋዮች ጎን በመሰለፍ ተዋድቀዋል፣ ተሰውተዋል። የህወሓት ታጋዮች ናቅፋ በዘመቱ ጊዜ በጣም ፈታኙን የጥፋት አደጋ መክተዋል። ለምሳሌ ማአሾ በተባለ የህወሓት ታጋይ ትመራ የነበረ የህወሓት ኃይል ያደረገችው ስራ የሻዕቢያ መሪዎች እንዳያከርፉ አይወራም እንጂ አጠቃላይ የጦርነቱን ሚዛን የሚቀይር የደርግ ከበባን በመስበር ሻዕቢያን ከሙሉ የጥፋት ቋፍ ያደነችው እሷ እንደሆነች የሻዕቢያና የህወሓት ታጋዮች በሚገባ ያውቃሉ። በወቅቱ የኤርትራ ትግር ህወሓት ባይታደገው ኖሮ ጨርሶ ይሞት ነበር ባይባልም መልኩን ለውጦ በጣም ይራዘም እንደነበረ ግን ሙን ነው። የሻዕቢያ ታጋዮች በበረሃው የቀበሮ ጉድጓድ ተወሽቀው ትግላቸውን ከ20 ዓመታት በላይ በማስቆጠሩ ስልችት ብሏቸው ቀይ ባህር አለን ብለን 20 ዓመት በከንቱ ከምንዋጋ 20 ዓመት ሙሉ ባህሩን ድንጋይ ሞልተነው ቢሆን ኖሮ እኛም ባህር አለን ብለን ባልቆራን እነሱም ወይም ኢትዮጵያን ማለታቸው ነው ባልፈለጉን ነበር ማለታቸው ይነገራል። በአጭሩ ሻዕቢያ ክፉ ልማድ ሆኖበት ሁሉንም ታሪክ ለመሸፋፈን ቢሞክርም የህወሓት ከፍተኛ እገዛ ግን ሞራልም ትግሉንም እንዲቀጥሉ የጀርባ አጥንት ሆኖላቸዋል። በሻዕቢያ ትምክተኛ አመለካከት የተነሳ ምሽግ ውስጥ በነበሩት የህወሓትና የሻዕቢያ ታጋዮች አሰላለፍ ላይ የሁለቱ ድርጅቶች ወታደራዊ አመራሮች ልዩነት መፍጠራቸው ይነገራል። ነገሩ እንዲህ ነው። የህወሓት ሰራዊት ሻዕቢያን ጠቅልሎ ከመሞት ለማዳን ናቅፋ የገባ ጊዜ በጭንቅ ተወጥሮ የቆየው ሻዕቢያ ሰራዊት አመራር የህወሓትና የሻዕቢያ ታጋዮቻችን በስብጥር እናሰልፋቸው ሲል የሻዕቢያን ሽሽት በደንብ የሚያውቀው የህወሓት ሰራዊት አመራር ደግሞ በስብጥር ሳይሆን የየራሳችንን ምሽግ ይዘን በመከላከል ማጥቃት ነው ያለብን የሚል ክርክር እንደነበረ ይታወቃል። ክርክሩ በህወሓት አሸናፊነቶች ተቋጭቷል። ወደ ትግራይ ስንመለስ በአንዳንድ የህወሓት ወታደራዊ ዘመቻ አነሰን በዛ የሻዕቢያ ተሳትፎ መታየቱ አለማይባል ሐቅ ነው። ለምሳሌ በ1981 ዓመተ ምህረት 604ኛ የደርግ ኮር ሽሬ ላይ ሲደመሰስ ሻዕቢያ በከባድ መሳሪያ ተኳሽነት መሳተፉን የህወሓት 40ኛ ዓመት በዓል በተከበረበት ጊዜ ጄኔራል ሳሞራ ሲያረጋግጡ ሰምተናል። በ1983 ዓመተ ምህረት ደርግ ከኤርትራ ወደ አድዋ በመዝመት ነፃው የህወሓት መሬት ማበሳበስ ሲጀምር ሻዕቢያ መስዋዕትነት የከፈለበት እገዛ ማድረጉ አይተናል። ይህንን የህወሓት ታላላቅ መሪዎች ሲመሰክሩም ተደምጠዋል። ከዚያ ቀጥሎም ኢህአዴግ
አዲስ አበባና ደብረ ዘይት ድረስ እስከሚገባ የተወሰኑ የሻዕቢያ ከባድ መሳሪያ ምድብተኞች ድጋፍ ማድረጋቸው አይካዱም። በአጭሩ ብልጭ ድርግም የሚል ይሁን እንጂ ወታደራዊ መደጋገፋቸው እንደቀጠለ ነበር ደርግን የጣሉት። ሌላው የመደጋገፍ አውድ በፕሮፓጋንዳው ዘርፍ ነበር። ለምሳሌ ህወሓት ራሱን ችሎ በ1978 ዓ.ም ከትግራይ ነጻ ምድር የድምፅ ወያኔ ሬዲዮ ስርጭት እስኪጀምር ድረስ ከ1972 ዓ.ም አንስቶ እስከ 1976 ዓ.ም ሻዕቢያ ራሱ ተንኩሶ ሬዲዮዋን በመዝጋት የድምፅ ወያኔ ጋዜጠኞችን እስካባረራቸው ለነበሩ ተከታታይ ዓመታት ለሻዕቢያ ሬዲዮ ስርጭት ተፈቅዶለት በታጋይ ሙሉጌታ ዓለምሰገድ ጸጉ በላይ የሚመራውና እነ ታጋይ ገብረ መስቀል በረሃ ኃይለ ኢብራሂም ሸብድን ጎይቶም ታደሰ ያካተተ የጋዜጠኞች ቡድን ከሳህል ፕሮግራሞች ያሰራጭ እንደነበረ በታሪክ ይታወሳል። ይህ በሻዕቢያ በኩል የተሰጠ ትልቅ ውለታ አድርጎም ይነገርለታል። ሻዕቢያን የህወሓት ሬዲዮ ሊዘጋና ሊያባረር የቻለው የህወሓት ዴሞክራሲያዊ እና ፍትሃዊ ፕሮፓጋንዳ ስራ ሻዕቢያንም ይኮንን ስለነበር የኤርትራ ህዝብም በህወሓት ፍትሃዊ መልእክት መሳብ ስለጀመረ ሻዕቢያ በሂደቱ ላይ ስላልተደሰተ መሆኑን እዛው የነበሩ ጋዜጠኞች መስክረዋል። ጸሐፊው ቀጥለው ከጳጳሱ በላይ የሚል ርዕስ ያለው ጽሑፍ ያቀርባሉ። በዚህ ከጳጳሱም በላይ ባሉት ርዕስ ላይ በሻዕቢያም ሆነ በኤርትራ ትግር ላይ ለሚደርስ ማንኛውም የፕሮፓጋንዳ ጥቃት ከራሳቸው ከሻዕቢያ በላይ አጥብቀው የሚመክቱ ጽሑፎች በህወሓት አባላት በኩል ሲጻፉ እንደነበረ ያስታውሳሉ። ለምሳሌ ነዋሪነቱ ጀርመን የነበረው ዶክተር ተስፋዬን መድኃኔ የተባለ ኤርትራዊ ምሁር በአንድ ወቅት ሻዕቢያን አብጠልጥሎና የኤርትራን ህዝብ ትግል ምልክት የሆነውን መሳሪያ ቁልቁል ደፍቶ ትግሉ አብቅቶለታል ብሎ ሲጽፍ ከሻዕቢያ ከራሱ አቅም ከማጣት ይሁን ከሌላ አንድም የመለሰለት አካል አልታየም። ይልቅ የህወሓት ከፍተኛ አመራር ጠመንጃውን ወደ ላይም በማቅናት የኤርትራ ህዝብ ጠመንጃ ቁልቁል አይደፋም በማለት ተጋፍተው ጽፈዋል። በህወሓት በኩል ጽሑፉን ያዘጋጀው ታጋይ መለስ ዜናዊ እንደነበር በአቶ ገብሩ አስራት መጽሐፍ ላይ መመልከት ይቻላል። ህወሓት በመለስ ዜናዊ አማካይነት የተስፋ ጽዮንን መድኃኒትን የአንድነት አስተሳሰብ ተቃውሞ ሲጽፍ የኤርትራ ድርጅቶች ሻዕቢያም ጭምር ትንፍሽ አላሉም ነበረ። ባለቤቶቹ ጉዳዩን ሳያሳስባቸው ህወሓት ተቆርቋሪ ሆኖ መቅረቡ ያስገርማል። የህወሓት የራሱን የሬዲዮ ጣቢያ ካቋቋመ ወዲያ ደግሞ በአንድ ሰዓቱ የድምፅ ወያኔ የሬዲዮ ፕሮግራም የሻዕቢያ ጉዳይ ሰፊ ሽፋን ይሰጠው ነበር። ድምፅ ወያኔ የኤርትራ ጉዳይ በሚነሳበት አጋጣሚ ሁሉ የኤርትራ የነጻነት ጥያቄ በሚመለከት ትንሽ ስህተት እንዳይፈጠር በጣም ጥንቃቄ የሚወስድ ከመሆኑ ባሻገር የኤርትራ ጉዳይ በሚነሳበት ማንኛውም ፕሮግራም በነባርና በሳል ጋዜጠኞች እንዲሳለጥ ይደረግ ነበር። በተለይ ሻዕቢያ ወታደራዊ ድል ካስመዘገበ በሻዕቢያ የድል ሙዚቃዎች እየታጀበ በከፍተኛ ዳንኪራ ይንቆለጳጳስ እንደነበረ ታጋይ ሁሉ ያስታውሳል። ወደ ሻዕቢያ ስንመለስ በዚህ በኩል ለሚሰጠው ክብር የሚመጥን ባይሆንም አንዳንዴ የህወሓቶችን ድል ያስተጋባ ነበር። ለድምፀ ወያኔ የሚሰጠው ቦታ ግን ርካሽ ነው። በወረራው ጊዜ አቶ ኢሳያስ አንድ ባለቤት የሌላት የጎዳና ሬዲዮ አለቻቸው ብለው ነበር የሚሳለቁት። ይህን አመለካከት ከግጭትና ከወረራ አስቀድሞ የድሮ ብሂልና አቋም የነበረ ነው። በ1972 ዓ.ም የራሱ ሬዲዮ ጣቢያ ያልነበረው ህወሓት ድምፀ ወያኔ በሚል ስያሜ በሻዕቢያ መልካም ፈቃድ በሻዕቢያ ሬዲዮ ስር ለማሰራጨት ጋዜጠኞቹን ልኮ ሲያስተላልፍ ቆይቷል። ለጥቂት ዓመታት ከሄደ በኋላ ግን በጣም በሚያስገርም ሁኔታ ግልጽ ባላደረጉት ምክንያት አቋርጠው እንዲወጡ ያውም የ15 ደቂቃ የራዲዮ ስርጭቱን ጀምሮ አየር ላይ እየተላለፈ እያለ የተደረገበት ታሪክ አለ። ከዛን ጊዜ ጀምሮ በቁጭት አገርም ውስጥ ውጭ አገርም የነበረ የህወሓት ደጋፊ ገንዘብ አዋጥቶ ራዲዮ ማሰራጫ መሳሪያ በመግዛት በ1978 ዓመተ ምህረት ሐምሌ ወር ላይ የድምፀ ወያኔ ትግራይ ከነጻ መሬት ትግራይ በሚል ስርጭት መጀመሩ ይታወሳል። ሻዕቢያ አስመራን ሲቆጣጠር የሬዲዮ ጣቢያው ናቅፋ ነበረ። የሬዲዮ ጣቢያቸው ወደ አስመራ ለማዛወር ቢያንስ 2 ሳምንታት የፈጀባቸው ሲሆን በእነዚሁ ቀናት ውስጥ ደርግ ሲጠቀምበት በነበረው የአስመራ ሬዲዮ ጣቢያ የሚያስተላልፉት ዘፈን ብቻ ነበር። ከሳህል የሚያስተላልፉት ፕሮግራሙ ደግሞ ለኤርትራ ህዝብ የእንኳን ደስ አለ መግለጫ ብቻ እንጂ ስለ ህወሓትና ኢህአዴግም ሆነ ስለ ኢትዮጵያ አንድም ቃል አልተነፈሱም። ሰራዊታቸው ኢህአዴግን ለማገዝ እስከ አዲስ አበባ እየቀጠለ መሆኑን ግን ይናገሩ ነበር። በወቅቱ አንዳንድ የጦርና የፖለቲካ መሪዎች ለምሳሌ ጄኔራል ሮማዳን ኤርትራ
ነፃ ካወጣን ከ4 ቀናት በኋላ አዲስ አበባ የተቆጣጠርነው እኛ ነን። ይህንን ማረጋገጥ የሚቻለው የመካናይዝድና የኮማንዶ ጦራችን አዲስ አበባ 4ኛ ክፍለ ጦር በሚባል ቦታ ሰፍሮ መገኘቱ ነው ሲሉ ለኤርትራ ህዝብ መግለጫ ይሰጡ ነበር። ለእንደዚህ አይነቱ የሻዕቢያ አመለካከት በወቅቱ እውነት ወይንም ውሸት የሚል መልስ አለመሰጠቱ ደግሞ በተለይም ኢህአዴግን በሚገባ በማያውቀው ህብረተሰብ ላይ መደናገርን፣ በሚያውቁ ላይ ደግሞ ቁጭትን የሚያስከትል ነበር። በየካቲት ወር 1968 ዓ.ም የታተመው የትግራይ ህዝብ ነፃ አውጪ ድርጅት የመጀመሪያው እትም መጽሔት ላይ አሁንም በግልጽ የተቀመጠ አቋም አለ። የተከበራችሁ የፕሮግራማችን ተከታታዮች ጸሐፊው ላኩልን ጽሑፍ በዚሁ አላበቃም። ቀጣዩንና የሁለተኛውን ጽሑፍ በሚቀጥለው ፕሮግራማችን ላይ ይዘን እንቀርባለን። በደህና ቆዩን።